ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የኢክሪማ ቤተሰቦች በየትኛውም ዓለም ላይ የምትገኙ ሙስሊም ወንድምና እህቶቻችን የአላህ ሰላምና ዝነት በሁላችንም ላይ ይስፈን እያልኩኝ እንደተለመደው በኢክሪማ የቁርአን ማዕከል ተዘጋጅቶ ወደ እናንተ እየቀረበ የሚገኘው የቃይደቱ ኑራንያ ትምህርት ዛሬ በአላህ ፍቃድ ሶስተኛ ክፍልን ይዘን ወደ እናንተ መጥተናል። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ባለፉት ሁለት ቪዲዮዎች ላይ አድርሱል አወልን በሁለት ምዕራፍ ከፍለን ማየታችን ይታወሳል። ዛሬ ደግሞ አድርሱ ሳኒን በአላህ ፍቃድ በአጭሩ የምንዳስስ ይሆናል። በጥሞና ተከታተሉኝ። እንግዲህ ባለፈው ክፍል ላይ ባልኳችሁ መሰረት እነዚህ የአረብኛ አናባቢ ፊደላቶች ከአሊፍ እስከ ያ ድረስ ያሉት እነርሱ ስማቸው ሁሩፉል ሂጃ በመባል ይታወቃሉ ብያችኋለሁኝ። አደርሱል አወል ላይ ሁሩፉል ሂጃኢል ሙፍረዳ በሚል ርዕስ እያንዳንዷን ፊደል ለየብቻ በተናጠል አይተናል። ሙፍረዳ ብሎ ማለት ትርጉሙ በተናጠል ማለት ነው። እንግዲህ እንደሚታወቀው ማንኛውም የአረብኛ ጽሁፍ ሲጻፍ ፊደላቶች ተቀጣጥለውና ተቆራይተው አንድ ላይ ነው የሚጻፉት። ዛሬ በአላህ ፍቃድ በአደርሱ ሳኒ ሁሩፉል ሂጃኢል ሙረከባ በሚል ርዕስ እነዚህ 28ቱ የአረብኛ አናባቢ ፊደላቶች አንደኛው ፊደል ከሌላኛው ፊደል ጋር ተጣምሮና ተቆራኝቶ ሲመጣ የሚይዘው የራሱ የሆነ የአጻጻፍ ቅርጽ አለው። እሱን እንዴት እናነባለን የሚለውን ዛሬ በአድርሱ ሳኒ የምናይ ይሆናል። ሙረከባ ማለት ትርጉሙ ተጣምሮ ወይም ተቆራኝቶ ማለት ነው። መርሐባ ወደ ትምህርቱ እንግባ። አድርሱ ሳኒ አድርሱ ሳኒ ማለት ሁለተኛው ክፍል ሁለተኛው ትምህርት እንደማለት ነው። ሁሩፉል ሂጃኢል ሙረከባ ሁሩፉል ሂጃኢል ሙረከባ እንላለን ማለት ነው። መርሐባ አሊፍ ይሄ ብቻውን የመጣው ከማንም ጋር አልተጣመረም። ስለዚህ ለብቻው ነው የምናነበው ማለት ነው። ጠይብ ወደ ቀጣዩ እንለፍ። ላም አሊፍ እዚህ ጋር ሁለት ፊደላቶች አሉ። አንደኛው በቀይ የተጻፈው ላም ነው፣ በጥቁር የተጻፈው ደግሞ አሊፍ ነው ማለት ነው። ስለዚህ ላም እና አሊፍ ሲጣመሩ እንደዚህ አይነት ቅርጽ ይሰጣሉ ማለት ነው። ላም አሊፍ ብለን እናነባለን። ጠይብ ላም አሊፍ ይሄኛውም በቀዩ የተጻፈው ላሙ ነው። እንደገና እንደዚሁ በጥቁር የተጻፈው ደግሞ አሊፍ ነው ማለት ነው። ስለዚህ በዚህም አይነት ቅርጽ አለ። በአእምሯችሁ ልትቀርጹት ይገባል። ላም አሊፍ ብለን እናነባለን። ጠይብ በአሊፍ ይሄኛው ደግሞ በአረንጓዴ የተጻፈው የባ ፊደል ነው። በጥቁሩ የተጻፈው ደግሞ የአሊፍ ፊደል ነው ማለት ነው። ስለዚህ አንድ ላይ ሲቆራኙ እንደዚህ አይነት ቅርጽ ይሰጣሉ። በአሊፍ እንላለን። ጠይብ ላም አሊፍ ይህም እንደዚሁ በቀዩ የተጻፈው ላም ነው፣ በጥቁሩ ደግሞ አሊፍ ነው ማለት ነው። ላም አሊፍ ጠይብ ላም አሊፍ ይሄኛው በቀዩ የተጻፈው ላሙ ነው፣ በጥቁሩ ደግሞ አሊፍ ነው ማለት ነው። በዚህ አይነት ቅርጽም ይኖራል። ላም አሊፍ እንላለን። ጠይብ ቀጣዩ ደግሞ ላም ሐ። ይሄንን እንኳን ቁርአን ውስጥ በብዛት አናገኘውም፣ እንደውም የለም ማለት ይቻላል። ከላይ የተጻፈው በቀዩ ላም ነው፣
በአረንጓዴ ደግሞ ከታች የተጻፈው የሐ ፊደል ነው ማለት ነው። ስለዚህ አንድ ላይ ላም ሐ እንላለን። طيب لام ألف لام ألف با لام با ይሄ ደግሞ መካከል ላይ በቀይ የተጻፈው የላም ፊደል ነው። ጫፍና ጫፍ ላይ ደግሞ በአረንጓዴ የተጻፉት የባ ፊደላቶች ናቸው ማለት ነው። ስለዚህ አንድ ላይ ባላም ባ ይሆናል ማለት ነው። طيب ካፍ ይሄ እንግዲህ እንደዚህ አይነትም ቅርጽ ያለው ካፍ አለ። ይሄንን በብዛት የምናገኘው ከሌሎች ፊደላቶች ጋር ተቆራኝቶ ሲመጣ ነው ማለት ነው እንጂ ለብቻው እንደዚህ ተብሎ አይጻፍም። ካፍ طيب ካፍ 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 ባ ይሄው እዚህ ላይ መጥቷል። ቅድም ያልኳችሁ የካፍ ፊደል ማለት ነው። ተቆራኝቶ ሲመጣ እንደዚህ ነው የሚጻፈው። ካፍ ባ طيب ካፍ ባ ካፍ ባ ካፍ አሊፍ ካፍ አሊፍ ካፍ አሊፍ ካፍ አሊፍ ባ ካፍ ታ ባ ካፍ ታ تا كاف ثاء تا كاف ثاء تا كاف ثاء باء باء تاء تاء ثاء ثاء نون نون ياء ياء باء ألف باء ألف نون ألف نون ألف تاء ألف تاء ألف ياء ألف ይሄ እንግዲህ ከታች ሁለት ነጥብ ያለው የያ ፊደል ነው። ሁለት አይነት የያ ፊደላቶች አሉ ብያችኋለሁኝ። አንደኛው በዳክዬ አይነት ቅርጽ ያለው አለ፣ አንደኛው ደግሞ ከታች ሁለት ነጥብ ያለው አለ። ስለዚህ ይሄንንም ያ ብለን ነው የምናነበው ማለት ነው። ያ አሊፍ ሳ አሊፍ ሳ አሊፍ باسين باسين ياسين ياسين نون سين نون سين تا
تاسين تاسين ثاسين እዚህ ላይ እነዚህ ሁለቱ ፊደላቶች እንዳይመሳሰሉ ጥንቃቄ ማድረግ ያስፈልጋል። የመጀመሪያው ሳ ነው፣ በምላሳችን ጫፍ የምናወጣው ሳ ማለት ነው። ይሄኛው ደግሞ ኖርማል ሳ የምንለው የሲን ፊደል ነው ማለት ነው። ثاسين طيب ثاجيم ثاجيم تاحاء تاحاء نون خاء نون خاء መርሐባ አንድ መስመር እንጨምርና ፕሮግራማችንን እንጨርሳለን ኢንሻአላህ። ያው ቪዲዮ እንደረዝም ያክል ነው። ያ ሐ ያ ሐ ባጂም ባጂም ያ ሚም ያ ሚም ባሚም ባሚም ኑን ሚም ኑን ሚም ታሚም ታሚም እንላለን ማለት ነው። በጣም ቀላል ነው። ከባድ መስሎ እንዳይታያችሁ። ምናልባት ትንሽ ጀማሪ ከሆናችሁ ካስቸገራችሁ ቪዲዮውን ደጋግማችሁ እዩት። እንደዚሁም ደግሞ እናንተም ደጋግማችሁ ተለማመዱት ማለት ነው። ከቻላችሁ እያንዳንዱን ፊደል እየጻፋችሁ ብትለማመዱት በጣም ቆንጆ ይሆናል። ውድ ወንድምና እህቶቼ የዛሬው ትምህርታችን ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ አድርጉት። እንዲሁም የአጅሩ ተካፋይ ትሆኑ ዘንድ ቪዲዮውን ለወዳጅ ዘመዶቻችሁ ሼር ማድረግን አትዘንጉ። በትምህርቱ ዙሪያ ማንኛውም አስተያየት ካላችሁ በኮሜንት ማሳወቅ ትችላላችሁ። ቁርአንን ለመረዳት አላህ ፈህሙን ይስጠን እያልኩኝ የዛሬውን ፕሮግራም እዚህ ላይ ቋጫለሁኝ። በቀጣዩ ቪዲዮ እስከምንገናኝ ድረስ ቸር አላህ ያሰንብተን። ወሰላሙ አለይኩም ወራህመቱላሂ وبركاته. لا يشهدون الزور وإذا مروا باللغو مروا كراما